ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ በዚህ ቪዲዮ የምናየው በኢሜል አካውንት መጻጻፍ ወይም መረጃን መለዋወጥ ለምትፈልጉ ለምሳሌ የተለያዩ ድርጅቶች፣ የትምህርት ተቋማት፣ የስራና የሽያጭ አገልግሎት ሰጪ ተቋማት፣ የትራንስፖርት አስመጭና ላኪ እንደዚሁም ከግለሰቦች ጋር መልእክት መለዋወጥ ፈልገን ወይም ከነሱ መገልገል ፈልገን መረጃችንን ወይም ሐሳባችንን ለነሱ ማቅረብ ስንፈልግ በኢሜል አካውንታችንን ማለት መሆን የሚችለው ምክንያቱም ቁጥር ወይም ሌላ አድሬስ ስለሌለን ነው ማለት ነው። ስለዚህ ለነሱ መጻፍ ስንፈልግ ወይም ደግሞ እንደገና መረጃችንን ለነሱ መላክ ስንፈልግ ወይም እነሱ ጋር አብረን መስራት ስንፈልግ ግዴታ በኢሜላቸው ነው ማለት ነው ማግኘት የምንችለው። ስለዚህ እሱን እንዴት አድርገን ነው ማድረግ የምንችለው ማለት ነው። ለምሳሌ ኢሜላቸውን በፌስቡክ ወይም በዩቲዩብ ወይም በሌሎች ሚዲያዎች ላይ ልናገኛቸው እንችላለን። ስለዚህ ያን በዛ ኢሜል አማካኝነት መረጃችንን መላክ ወይም መረጃ መቀበል ወይም መልእክት መለዋወጥ የምንችለው። እሺ አሁን በቀጥታ ወደ አፕሊኬሽኑ እንሄዳለን ማለት ነው። እዚህ ጋር ነው የምንገባው ጂሜል ከሚለው ማለት ነው። ጂሜል የሚለውን አፕሊኬሽን እናበራና እዚህ ጋር ነው የምንገባው የእርሳስ ምልክት ካለበት ማለት ነው። አሁን እንደዚህ ብሎ መጥቶልና ይሄ የኛ ኢሜል ነው ማለት ነው። ይሄ የኛ ኢሜል ነው። መላክ ለምንፈልገው ሰው የኢሜል አካውንቱን እዚህ ነው የምንጽፈው ከዚህ ማለት ነው። እንደገና ደግሞ መልእክታችንን ደግሞ ከዚህ ነው የምናስቀምጠው ከዚህ ማለት ነው። ለምሳሌ እዚህ ጋር መጻፍ ለምንፈልግለት ድርጅት ወይም ግለሰብ ወይም ማንኛውም ተቋም ሊሆን ይችላል ኢሜል ያለው ሰው ማለት ነው። የኢሜል አድራሻ ያለው ሰው የኢሜል አድራሻውን ይዘን መተን ከዚህ እናስገባለን ማለት ነው። እዛን አካውንት አምጥተን ከዚህ እናስገባለን ማለት ነው። የኢሜል አካውንት ነው ከዚህ እናስገባለን ከሚለው ማለት ነው። አሁን የኢሜል አካውንቱን አስገብተን ጨርሰናል። አሁን ሳብጀክት ከሚለው ነው መልእክታችንን የምናስቀምጠው ማለት ነው። ከዚህ ጋር ማለት ነው። ከዚህ ጋር የምንፈልገው መልእክት እንጽፋለን። ለምሳሌ እኔ ኃይል በለው ዝም ብዬ ሰላም እንደዚህ ብዬ አስቀመጥኩ ማለት ነው። አሁን መልእክቱን ጽፌ ጨርሻለሁ። ከዛ ያትችና ምልክት ነው በስተቀኝ በኩል ከላይ የቀስት ምልክቷ ማለት ነው። አሁን ልክ ያለሁኝ አይኦስ ሴንት እያለ ነው። አሁን ሄዷል ማለት ነው። ልክ ያለው ሌላ እንደገና ከዚህ ሆኔ መረጃ ለምሳሌ ይሄ ፎቶ ወይም የትምህርት ማስረጃ ወይም ያለንን ዶክሜንት ሊሆን ይችላል። እሱን ደግሞ እንዴት አድርገን ነው ማስገባት የምንችለው? በጽሁፍ መረጃን አስገብተናል። አሁን በኢሜጅ መላክ የምንችለው ማለት ነው። እሱም ደግሞ ከዚህ ነው የምንገባው። ይችን እንጫናታለን። አሁን ከዚህ ጋር ፎቶ ከሆነ ከዚህ ጋር መላክ እንችላለን። ፋይል ከሆነ ደግሞ ከዚህ ጋር ፋይል መጠቀም እንችላለን ማለት ነው። ፋይል ማለት አውዲዮ ሊሆን ይችላል፣ እንደዚሁም ደግሞ ቪዲዮ ሊሆን ይችላል። እሱን ነገር የምናስገባው ከዚህ ጋር ፋይል ከሚለው ነው። ከዚህ ማለት ነው። ፎቶ ብቻ ከሆነ ከዚህ ነው መጀመሪያው ማለት ፎቶ የምንልከው። ለምሳሌ ፎቶ ነው ብለው
ያው ከዚህ አንዱ መረጃ የፈለኩትን ማላክ እችላለሁ። ለምሳሌ ይሄን ኦኬ ልበለው። እሺ አሁን ይኸው ሴንት ብሎኛል። ቪዲዮ እናያለን ማለት ነው። ከዚህ ጋር ነው የተላከው ሀይ ሰላም የሚለው እዚህ ያለ ማለት ነው። ይሄ የላከለት ሰውዬ ነው ማለት ነው። ይሄን ኦኬ ብሎኝ ይሄው ደርሶታል ማለት ነው። ይሄው ከዚህ ጋር ሀይ ሰላም ነው ብዬ ጻፍኩለት። ይሄው ከዚህ ጋር የመጣለት መረጃው እንደገና ደግሞ ከዚህ መጥቶለታል ማለት ነው። ይሄ ማለት ነው መረጃው ደርሷል ወይ የሚለው ደግሞ ይሄው ከዚህ ጋር አብሬ መረጃው ጋር ጻፍኩለት ማለት ነው። የተጻፈልኝ ለኔ ቢሆን እኔም ፎርዋርድ ልና ከዚህ ወይም ሪፕላይ ልና አዎ ለማለት ለምሳሌ ማንኛውም ከዚህ መጻፍ እችላለሁ ማለት ነው። እንደዚህ አድርጌ ይሄው እሱ የጻፈው ሀይ ሰላም ነው ብሎኝ እሱ የጻፈው ከዚህ ነው። እሱ የጻፈው ከዚህ ነው። እኔ ይሄው ከዚህ መጻፍ እችላለሁ ማለት ነው። ለሱ መልስ ለመስጠት አዎ ደርሶኝ ነው ብዬ ልጻፈው። አሁን ሴንድ ማለት ስፈልግ አሁን እንደቀድሞ እዚህ ነው የማደርገው ማለት ነው። ሴንድ ማለት የምችለው ይሄው ሴንዲንግ ጋር መለስኩለው ማለት ነው። እንደደረሰኝ ነገርኩት ማለት ነው። እዚህ ጋር ከዛ እንዳያየሁትም ለሱ ያሳየዋል። በጣም የመጨረሻ ቀላል ነው። እንደዚህ አድርገን ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። ማንኛውም ስልክ ቁጥር አልኖረን ችግር የለውም። ኢሜል አካውንት ካለው በኢሜል አካውንት መጻጻፍ እንችላለን። አውዲዮ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ እንደዚሁም ደግሞ ፎቶ ሊሆን ይችላል፣ ወይም መልእክት ብቻ ሊሆን ይችላል። መለዋወጥ እንችላለን ማለት ነው እንደማንኛውም አፕሊኬሽን። ስለዚህ እንዲያደርገን የኢሜል አካውንቱ ካለና መልእክት መለዋወጥ እንችላለን ማለት ነው። እንደውም ሴፍቲው የተጠበቀ ይሄ ነው፣ ጥራትም ያለው ይሄ ነው። ፎቶ በተለይ እና አውዲዮ ቪዲዮ በጣም አሪፍ አድርጎ ነው የሚያወጣው ማለት ነው። ጥራቱ አይቀንስም፣ ምንም አይልም። ሀሳብ አስተያየት፣ እንደዚሁም ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። መልሳለሁ። መልካም ጊዜ